አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናላችን ተከታታዮች ዛሬም በሌላ ድንቅና አስተማሪ በሆነ ታሪክ ተመልሰናል። እንደተለመደው ቪዲዮውን ላይክ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በካሊፋዎች ዘመን በሰፊ ወንዝ ዳርቻ ላይ በምትገኝ የንግድ ግርግርና የአስተዳደር እርጋታ በተቀላቀለባት አንዲት ትልቅና መጨናነቅ በበዛባት ከተማ ውስጥ ሕይወት ለየት ባለ ምት ትጓዝ ነበር። በዚች ሰፊ ከተማ ውስጥ እንግዶች ሲገቡና ሲወጡ፣ ነጋዴዎች፣ የእጅ ባለሙያዎችና ሰራተኞች ሲተራመሱ፣ ፍርድ ቤቱ የከተማዋ ልብና የመጨረሻዋ ማረፊያዋ ሆኖ በግርማ ሞገስ ቆሞ ነበር። የተበደለው ሁሉ ወደዚያ ያመራል። ጊዜ የከዳውም ከደጃፏ ይቆማል። የችሎቱ አዳራሽ ፈጽሞ የማይረሳ ቦታ ነበር። ጠቆር ባሉ ድንጋዮች የተገነቡት ግድግዳዎቹ የሰዎችን ምስጢርና ሐዘን የሚመሰክሩ ይመስላሉ። ከፍ ካሉት መስኮቶች የሚገባው የብርሃን ጮራ በተወሰኑ ማዕዘኖች ላይ በማረፍ የተከራካሪዎችን ፊቶች ያበራል። አየሩ በአሮጌ ወረቀት፣ በቆየ ቀለምና በሚያምር ሁኔታ የተጠረበ እንጨት ጠረን ተሞልቷል። በዚህ ግርማ ሞገስ ባለው አዳራሽ የክብር ቦታ ላይም ነስር ቢን ሐሪስ የተባለ ዳኛ ይኖርና ይፈርድ ነበር። ነስር ቢን ሐሪስ የ50 ዓመት ጎልማሳ ሲሆን ነጭ ጺሙ ሞገስና ክብርን አላብሶታል። ሰፊ ግንባርና ማንኛውም ትከሻ ከፊቱ ሲቆም ከመናገሩ በፊት ልቡን የሚያነብና የደረቱን ጥልቅ ምስጢር የሚመረምር የሚመስል ስለታማ ትኩረትን ነበረው። ነስር ለ25 ዓመታት ሙሉ ዳኛ ሆኖ አገልግሏል። እነዚህ 25 ዓመታትም በፍርድ ቤቱ አዳራሽ ውስጥ በዚያ ረዥም ወንበር ላይ ተቀምጦ ያሳለፋቸው ነበሩ። ነገር ግን ዝም ብሎ ያለፉ ዓመታት አልነበሩ። የተወሳሰቡ ክሶችን፣ የተለያዩ ምስክርነቶችን፣ ግትር ክህደቶችን እንዲሁም በፍርሃትና በጸጸት የተሞሉ እምነቶችን ሲያዳምጥ ያሳለፈበት ሩብ ምዕተ ዓመት ነበር። 25 ዓመታት ሙሉ ጥብቅ ውሳኔዎችን ሲሰጥ ኖሯል። በዚህ ሁሉ ጊዜ ውስጥ አንድም ጊዜ ተሳስቼ አላውቅም ብሎም በልቡ በኩራት ያስብ ነበር። የከተማዋ ሰዎችም ስለ እርሱ ታሪክ በከፍተኛ አድናቆት ያወራሉ። ነስር ሙሉ በሙሉ እርግጠኛ ካልሆነ በስተቀር አይፈርድም። እርግጠኛ ሆኖ ከፈረደ ደግሞ ከውሳኔው ማንም ሊመልሰው አይችልም ይሉ ነበር። ይህን የሚሉት ግን ለመተቸት ሳይሆን በአድናቆት ነበር። ምክንያቱም የማያመነታና ከጽናት የማያፈገፍግ ዳኛ ለሰዎች ጥልቅ የሆነ የደህንነት ስሜት ይሰጣቸዋልና። ያለ ፍርሃትና ማመንታት በእውነትና በሐሰት መካከል የሚለይ ሰው እንዳለ ይሰማቸዋል። የዳኛው ወንበርም በአዳራሹ ውስጥ ከሁሉ የላቀ ከፍታ ላይ እንዲሆን ተደርጎ የተሰራ ነበር። ከፊቱ የሚቆም ሁሉ ወደ ላይ ቀና ብሎ እንዲያዩ ሲሆን፣ ነገር ግን ይህ ከትዕቢት ወይም ከብሪት የመነጨ ሳይሆን በእርሱና በዘመኑ ሰዎች እሳቤ ፍትህ ከምንም ነገር በላይ መሆን ስላለበት ነው። ከስሜቶችና ከጥቅሞች ሁሉ በላይ ከፍ ማለት ስለነበረበት ሲሆን፣ ነስርም በየቀኑ በዚያ ከፍ ያለ ወንበር ላይ ተቀምጦ ወረቀቶችን በጥንቃቄ ይመረምራል። ምስክርነቶችን በጥበብ ይጠይቃል። ለማሰላሰል ለረዥም ጊዜ ዝም ይላል። ከዚያም ያለ ርኅራኄ ይፈርዳል። ነገር ግን ከሁሉ የተሻሉና ፍትሃዊ በሆኑ ሰዎች ዘንድ እንኳን ቢሆን ፍጹም የሆነ በራስ መተማመን ከረዥም ጊዜ በኋላ እንጂ የማይታይ የተደበቀ አደጋን አርግዟል። በአንድ ፀሐያማና እጅግ ሞቃታማ የበጋ ወቅት ሕይወቱንና በዙሪያው ያሉትን ሰዎች ሕይወት ለዘላለም የሚቀይር አንድ ጉዳይ ወደ ቢሮውና ወደ አዳራሹ መጣ። ክሱ በአንድ አደገኛና ምስጢራዊ የግድያ ወንጀል ዙሪያ የሚያጠነጥን ነበር። በከተማ ውስጥ በጣም የታወቀ ብዙ ሀብት፣ ውስብስብ የጥቅም ትስስሮችንና በርካታ ጠላቶች ያሉት አንድ ነጋዴ ቤት ውስጥ ተገድሎ ተገኘ። ከዚህ ነጋዴ ጋር ተሻርኮ የሚሰራ ያሲን ቢን ዑመር የተባለ የንግድ አጋርም ነበረው። ያሲን ቢን ዑመር በ30ዎቹ ዕድሜ ውስጥ የሚገኝ ጠይምና ቀጭን ሰው ሲሆን፣ በአይኖቹ ውስጥ ግን በጣም አስቸጋሪና ውጥረት በበዛባቸው ጊዜያት እንኳን ጥርጣሬን የሚፈጥር እንግዳ የሆነ እርጋታ ይታይ ነበር። ከተገደለው ነጋዴ ጋርም ለረዥም ዓመታት አብሮ የሰራ ወዳጁና ውድ የሆኑ ጨርቆችንና ብርቅዬ ቅመማ ቅመሞችን በመሸጥ የማይነጣጠሉ አጋሮች ነበሩ። ሆኖም ግድያው እንደተፈጸመ ክሱ ፈጣንና ቁርጥ ያለ ሆኖ መጣ። የቀረበውም ከተገደለው ነጋዴ ወንድም ነበር።
ወንድምየው በዛሽ መጥፎ ምሽት ያሲን ከሟቹ ቤት ሲወጣ እንዳየውም በሙሉ እርግጠኝነት ተናገረ። በሁለቱ አጋሮች መካከል በገንዘብና በንግድ ጉዳይ ላይ ከባድ አለመግባባት እንደነበረና ያሲን ንግዱን በሙሉ ለመጠቅለል ፈልጎ እንደነበርም አረጋገጠ። ነገሩም በዚህ ብቻ አላበቃም። የተገደለው ነጋዴ ጎረቤት የሆነ ሌላ ደጋፊ ምስክርም ቀርቦ በዚያች ምሽት ቤት ውስጥ ከባድ ጠብና ግብግብ የሚመስል ድምፅ እንደሰማ ከዚያም አጠራጣሪና ጥልቅ የሆነ ዝምታ እንደሰፈነ ምሎ ሲመሰክር በዚህ ሁሉ የክስ ውሽንፍር ፊት ያሲን ቢን ዑመር ራሱን ለመከላከል ቆመ። ክሶቹንም በሙሉ አጥብቆ አስተባበለ። በዚያች ምሽት በአጋሩ ቤት ፈጽሞ እንዳልተገኘና ለግድያ የሚያደርስ ምንም አይነት ጠብ በመካከላቸው እንዳልነበረ በተረጋጋ ድምፅ ተናገረ። ምሽቱን በቤቱ ከሚስቱና ከትናንሽ ልጆቹ ጋር እንዳሳለፈም ሲያስረዳ ሚስቱም ንግግሩ እውነት መሆኑን ለማረጋገጥ በዳኛው ንስር ፊት ለመመስከር ቀረበች። ሆኖም ዳኛው ፊት ስትቆም ከቦታውና ከዳኛው ግርማ የተነሳ በፍርሃት ትንቀጠቀጥ ነበር። በጭንቅ በሚሰማ ደካማ ድምፅም አዎ በቤቱ ነበር አለች። ነገር ግን እየተንቀጠቀጠች የሰጠችው ምስክርነት ከቃላቸው ፍጹም ካላፈገፈጉት የሁለቱ ጠንካራ ምስክሮች ቃል ፊት ሊቆም አልቻለም። ማስረጃዎቹ ሁሉ ያሲንን እንደ ቀለበት የከበቡት ይመስል ነበር። ፍጹም ንጽህናውን የሚያረጋግጥ አንድም ተጨባጭ ማስረጃ አልነበረም። ለዚህም ዳኛው ነስር በዚያ ቀዝቃዛ የድንጋይ አዳራሽ ውስጥ ተቀምጦ የተከመሩትን ወረቀቶች በጥንቃቄ ይመለከታል። እይታውንም እየተንቀጠቀጡ ባሉት ምስክሮቹ ላይ ያሳርፋል። ከዚያም ከፊቱ በቆመው ያሲን ላይ እይታውን ያረዝማል። በዚያችው ቅጽበትም ከተከሳሹ ጋር ጥልቅ የሆኑ እይታዎችን ተለዋወጡ። በያሲን እይታ ውስጥ ነስር በትክክል ስም ሊሰጠው ወይም ምንነቱን ሊለየው ያልቻለው አንድ ነገር ነበር። ሆኖም ፍርሃት አልነበረም። ይልቁንም እየደረሰበት ያለው ነገር ፈጽሞ ፍትሃዊ እንዳልሆነና ሊፈታው ያልቻለው የዕጣ ፈንታና የሴራ ሰለባ መሆኑን የሚያውቅ ሰው የተረጋጋ እርግጠኝነት የሚመስል ነገር ነበር። ነገር ግን ዳኛው ነስር ከረዥም ልምዱና ቀደም ሲል በሰጣቸው ፍርዶች ላይ ካለው የእውር ድንብር እምነት የተነሳ በአእምሮ ውስጥ የነበረችውን ያችን ትንሽ የጥርጣሬ መስኮት ዘጋትና በግልጽ በሚታየው ነገር ላይ ለመፍረድ የጉዳዩን ወረቀቶች በድጋሚ ከፈተ። ሁለቱም ምስክሮች በቃላቸው ግልጽ ነበሩ። ለገንዘብ ሲባል የሚፈጸም ጠንካራ መነሻ ምክንያት መኖሩ ተረጋግጧል። ክዶ መከራከር ብቻውን ክሱን ውድቅ ለማድረግ በቂ አልነበረም። ለዚህም በዚያች ወሳኝ ጊዜ ቅጽበት የችሎቱን መጠናቀቅና ከእርሱ እይታ ፍትሃዊ የሆነውን ፍርድ መስጠቱን በማብሰር መዶሻውን አሳረፈ። ፍርዱ በሚፈጸምበት በዚያ ቀጠሮ በተያዘለት ቀን ሰማዩ ምንም ደመና ሳይኖረው ፍጹም ጥርት ብሎ ነበር። ከተማዋ ትንፋሹን እንደዋጠ ሰው በጸጥታ ተውጣለች። አንዳንዶች ክንውኑን ለመከታተል ወደ አደባባዩ ሲመጡ፣ አንዳንዶች ደግሞ ይህን አሳዛኝ ትዕይንት ላለማየት በየቤታቸው ቀሩ። ነጋዴዎችም ለሁኔታው ክብር ሲባል ሱቆቻቸውን ለግማሽ ቀን ዘጉ። ተከሳሹ ያሲን በአደባባዩ መሃል ቆመ። ነገር ግን ፊቱ ለእንዲህ አይነቱ ሁኔታ በማይመጥን መልኩ በሚገርም ሁኔታ የተረጋጋ ነበር። አላለቀሰም፣ እርዳታ ፈልጎ አልጮኸም። ከተገኙት ሰዎችም ማንንም አልተማጸነም። እንደተለመደው ዳኛው ነስርም በአካል ተገኝቶ ነበር። ፍርዱ ሲፈጸም መገኘት በሕግ ግዴታው ባይሆንም እርሱ ግን በግድ የራሱ ሕግ አድርጎ ሁሌም ይገኛል። ውሳኔ የሰጠ ሰው የውሳኔው መጨረሻ በገዛ ዓይኑ ማየት አለበት ብሎ ለራሱ ደጋግሞ ይነግረው ስለነበርም ይህን እንደ ትልቅ ኃላፊነት ይቆጥረዋል። በዚህ ጊዜ ያሲንም የዳኛውን መኖር አስተዋለና በዝግታና በጽናት ወደ እርሱ ተራመደ። ጠባቂዎቹን በጥርጣሬ ለአፍታ ከቆሙ በኋላ እንዲጠጋ ፈቀዱለት። እርሱም ከዳኛው ፊት ቆሞ ማንም ሳይሰማው ለነስር ብቻ በሚሰማ እጅግ የተረጋጋና ዝቅተኛ ድምፅ እንዲህ አለ። አንተ ዳኛ ሆይ፣ እኔ በአንተ ላይ ቂም አልይዝም። አንተ ትክክል ነው ብለህ ያሰብከውን ያደረከው። ነገር ግን ከመሄዴ በፊት አንድ ነገር ልነግርህ እፈልጋለሁ ሲለው ነስር በድንጋጤ ዝም አለ። ያሲንም እርጋታ በተሞላው ድምፅ ቀጠለ። አላህ እኔ ንጹሕ መሆኔን ያውቃል። አንተም አንድ ቀን ይህንኑ ታውቃለህ። ባወክ ጊዜ ራስን አጥብቃ አታሰቃይ። ማድረግ ያለብህን ነገር ብቻ አድርግ ሲለው ነስር ረዘም ላለ ጊዜ ተመለከተው። ሆኖም የሚያስተባብልበት ወይም የሚመልስበት ቃል በአፉ ውስጥ አላገኘም።
ያሲንም በአደባባይ ወደ ተዘጋጀለት ስፍራ ተራመደ። ወደ ኋላ ፈጽሞ ዞር አላለም። በዚያች ረቂቅ ቅጽበትም ወደ ጠንካራው የንስር ልብ ውስጥ አንድ ትንሽ ነገር ሰርጎ ገባ። ቀላል የጥርጣሬ ጥላ የሚመስል ነገር። ነገር ግን ፍርዱ በይፋ የተሰጠ ስለነበር፣ ማስረጃዎቹ እንደ ፀሐይ ብርሃን ግልጽ ስለነበሩና ምስክሮቹም ከፊቱ ስላልዋሹ ወዲያውኑ የጥርጣሬውን በር አጥብቆ ዘጋው። ነስር በውጫዊ ገጽታው ተራ በሚመስል ነገር ግን በውስጡ ከጊዜ በኋላ የሚፈነዳ የተደበቀ እሳተ ገሞራ በያዘ ታሪክ የመጀመሪያ ምዕራፍ ላይ መጋረጃ የተዘጋበትን አደባባይ ወደ ኋላ ትቶ መንገዱን ቀጠለ። ቀናቶቹን በክስተቶች ታጅበው አለፉ። በዳኛው ነስር ቢን ሐሪስ ቢሮ ውስጥም ጉዳዮች ተደራረቡ። እርሱም በዚያ ከፍ ባለው ወንበሩ ላይ ተቀምጦ ያለምንም ማቋረጥ ይፈርድ ነበር። ነገር ግን የያሲን ፍርድ በተፈጸመበት ዕለት ወደ ልቡ ሰርጎ የገባውን ያ ትንሽ ነገር ሙሉ በሙሉ አልጠፋም ነበር። ይልቁንም በነፍሱ ውስጥ አንድ ቦታ ላይ ዝም ብሎ ተደብቆ ይኖር ነበር እንጂ ጸጥ ቢልም መኖሩ አልቀረም። በዚህ መልኩ 5 ሙሉ ዓመታትም አለፉ። 10 ዓመታትም ተከተሉ። ከዚያም ወደ 15 ዓመታት ደረሰ። ነስርም በዚህ ሁሉ ረዥም ጊዜ ውስጥ በመደበኛው ስራው ቀጥሎ በመቶዎች የሚቆጠሩ ውሳኔዎችን ሰጠ። በመቶዎች የሚቆጠሩ የተወሳሰቡ ጉዳዮችን ፈታ። በከተማ ውስጥ ማንም አቻዎቹ የማይወዳደሩትን እንከን የለሽ ስምም ገነባ። ነገር ግን በየዓመቱ በተለየና በተወሰነ አንድ ቀን ላይ ወደ ግል ክፍሉ ገብቶ ሙሉ በሙሉ ብቻውን ይቀመጥ ነበር። ያ ቀን የያሲን ቢን ዑመር የሞት ፍርድ የተፈጸመበት ዓመታዊ መታሰቢያ ቀን ነበር። ሆኖም ልዩ ልማዱን ለማንም አይናገርም ነበር። ከቅርብ ሰዎቹ ጋር እንኳን አያወራም። በየዓመቱ በዚህ ቀን ለረጅም ሰዓታት ተቀምጦ የዚያን የድሮ ጉዳይ ወረቀቶች ከፍቶ ቃል በቃል ደግሞ ያነባል። በድጋሚ ባነበበ ቁጥር ግን አዲስ ወይም የተለየ ነገር አያገኝም ነበር። ምስክሮቹ በወረቀቱ ላይ ግልጽ ሆነው ይታያሉ። ማስረጃዎቹ እስከ መጨረሻው አሳማኝ ነበሩ። ፍርዱም በሙያዊ ሕይወቱ ሁሉ በሚያውቃቸውና በሚመካባቸው ትክክለኛ መመዘኛዎች ሁሉ የተሰጠ ነበር። ያም ሆኖ ግን ያ የሟቹ የያሲን ለስላሳ ድምፅ ወደ ጆሮ እየመጣ በግልጽ ያስተጋባል። አንተም አንድ ቀን ይህንኑ ታውቃለህ ያለው ቃል። አይኖቹም በአይነ ህሊናው ይመላለሱ ነበር። የጥፋተኝነት ምልክት ፈጽሞ ያልነበረባቸው፣ ከሚገባው ቅጣት የሚመነጭ ፍርሃት ያልታየባቸው፣ ይልቁንም እጅግ ግልጽ የሆነ በደል እየተፈጸመበት መሆኑን እያወቀ ነገሩን ከእርሱ በላይ ከፍ ላለውና ጥበበኛ ለሆኑ ጌታ ለመተው የወሰነውን ሰው እይታ የያዙ እነዚህ የተረጋጉ አይኖች። በእነዚህ ተከታታይ ዓመታት መሃልም የያሲን ቤተሰብ አሳዛኝ የህይወት ምዕራፎች እየታዩ ነበር። ያ ልብ የሚሰብር ፍርድ ከተፈጸመ ከ2 ዓመታት በኋላም አዘኔታ የጎዳት ሚስቱ በሐዘን ሞተች። ትንንሽ ልጆቹም በከተማዋ ጎዳናዎች ተበታትነው በሰዎች መሃል ጠፉ። ቀላል የነበሩ ንብረቶቻቸውም በጨረታ ተሸጡ። በአንጻሩ የተገደለው ነጋዴ ወንድም ግን ሀብቱ እየጨመረና እጅግ ባለጸጋ እየሆነ መጣ። ምንም ነገር እንዳልተፈጠረ ሆኖ ረዥም ምቾት የተሞላበትና ደስተኛ ህይወት ኖረ። ቀስ በቀስ የዚያ ጉዳይ ሙሉ ምስልም በትንሹ በተለየ መልክ ሊታየው ጀመረ። የጊዜው ጭጋግም እጅግ በዝግታ እየተገፈፈ ነበር። ነስርም ስለተገደለው ነጋዴ ወንድም በእርጋታና በከፍተኛ ጥንቃቄ መጠየቅ ጀመረ። ይፋዊ የሆነ ምርመራ አልከፈተም። ነገር ግን ሙሉ በሙሉ በሚተማመንባቸው የድሮ ሰዎች በኩል መጠየቅ ጀመረ። የሰማው ነገር ግን ግራ አጋባው፣ የነፍሱንም መረጋጋት በተነው። ፍርዱ ከተፈጸመ በ18ኛው ዓመትም በአንድ ቀዝቃዛና ጨለማ ምሽት ራፊዕ የሚባል በዕድሜ የገፋ አንድ ሽማግሌ ወደ ነስር ቤት መጣ። ራፊዕ በከተማዋ ከሚገኙት የድሮ ታዋቂ ነጋዴዎች አንዱ ነው። ዕድሜው 70 ያለፈ፣ በከተማዋ ጠባብ መንገዶች ውስጥ ሁሉም የሚያውቀውና እርሱም ሁሉንም በሚገባ የሚያውቅ ሰው ነበር። ምሽት ላይም የነስርን በር አጥብቆ በማንኳኳት ከሰዎች ዓይን ርቆ ለብቻው ሊያገኘው እንደሚፈልግ ጠየቀ። አንድ ደካማ መብራት ብቻ በምታበራው በዚያች ትንሽ ክፍል ውስጥም አብረው ተቀመጡ። ራፊዕ ከእርጅና ብቻ ሳይሆን በደረቱ ላይ ከሰፈረው እጅግ ከባድ ሸክም የተነሳ በሚንቀጠቀጥ ድምፅ እንዲህ አለ። ህመሙ ብዙ ጎድቶኛል። የሚቀጥለውን ክረምት የምኖር አይመስለኝም። ለዚህም ይዤው ወደ መቃብር ልወርድ ያልቻልኩት አንድ ነገር አለኝ።
ሲለው ነስር በመገረምና በጉጉት ዝም አለ። ራፊዕም በተቆራረጠ ድምፅ የያሲን ቢን ዑመርን ጉዳይ እኔ እውነቱን አውቅ ነበር ብሎ ሲናገር በነስር ደረት ውስጥ አየር ሙሉ በሙሉ ቆመ። ጊዜም የረጋ ይመስል ነበር። ራፊዕም አስደንጋጭ የሆነውን እምነቱን ቀጠለ። በዚያች ምሽት ድርጊቱን የፈጸመውን ሰው አይቼዋለሁ። በገዛ ዓይኔ ነው ያየሁት። ነገር ግን ያንን ያደረገው ሰው በከተማው ውስጥ ስልጣንና ተጽዕኖ ያለው ሰው ስለነበር ዝም አልኩ። ምክንያቱም በንግዴና በቤተሰቤ ደህንነት ላይ ፈርቼ ነበር ሲል ነስር በሚቆራረጥና ደረቅ በሆነ ድምፅ ማነው እርሱ ብሎ ጠየቀ። ራፊዕም ያለምንም ማመንታት የተገደለው ነጋዴ ወንድም፣ በውርሱ ምክንያት ወንድሙን የገደለው እርሱ ነው። ከዚያም በሐሰት ያሲንን ከሰሰው። ለሁለተኛው ምስክርም የሐሰት ምስክርነት እንዲሰጥ ብዙ ገንዘብ ከፈለው። የያሲን ሚስትም ፍርድ ቤት ስትመሰክር በሞትና በዛቻ ተፈራርታ ነበር ሲል በክፍል ውስጥ ረዥምና ጥልቅ የሆነ ዝምታ ሰፈነ። ከዚያም ነስር ከድንጋጤው ብዛት በጭንቅ በሚሰማ ድምፅ ታዲያ አሁን ለምን እነዚህን ቃላት ይዘህልኝ መጣ ሲል ጠየቀ። ራፊዕም አይኖቹን መሬት ላይ ተክሎ አሁን ከማንም በላይ አላህን እፈራለሁ፣ እውነቱን ለባለቤቶቹ መልሼ ነው መሞት የምፈልገው ብሎ በመናገር ከሄደ በኋላ ነስር በዚያች ሌሊት ሙሉ ለብቻው ተቀመጠ። እነዚያ ወደ ቢጫነት የተቀየሩ አሮጌ ወረቀቶች ከፊቱ ተቀምጠዋል። በጭንቅላቱ ውስጥ ግን የሟቹ የያሲን ድምፅ ብቻ ያስተጋባል። አንተም አንድ ቀን ይህንኑ ታውቃለህ ያለው ቃል። ለዚህም በዚያች ሌሊት አልተኛም። በቀጣዩም ሆነ ከዚያ በኋላ ባለው ሌሊትም እንቅልፍ ባይኑ አልዞረም። ሌሊቱን ሙሉ በክፍሉ ውስጥ እየተገላበጠ ደካማውን መብራት ሙሉ በሙሉ እስኪጠፋ ድረስ ይመለከታል። ከዚያም መልሶ ያበረዋል። በሺዎች የሚቆጠሩ የተጨናነቁ ጥያቄዎችን አጥጋቢ መልስ ሳያገኙ በጭንቅላቱ ውስጥ ይላተሙ ጀመር። እውነተኛው ገዳይ በከተማ ውስጥ ተከብሮና በሀብቱ ተንደላቆ እየኖረ ነው። የሐሰት ምስክሩ ከዓመታት በፊት ሞቷል። የያሲን ሚስት አልፋለች። ልጆቹም በሕይወት ግርግር ውስጥ ጠፍተዋል አሊያም ሞተዋል። እሱም ሙሉ በሙሉ ዝም ብሎ ሚስጥሩ ለዘላለም የመቅበር አቅሙ ነበረው። ምክንያቱም ያመነው ምስክር በቅርቡ ይሞታል። እውነተኛው ገዳይ በጣም አርጅቶ በከተማዋ ትልቅ ስምና ቦታ ያለው ሽማግሌ ሆኗል። ይህን አደገኛ ፋይል አሁን እንደገና መክፈትም የከተማዋን መረጋጋት ያናውጣል። በነስር ስብዕናና ቦታ ላይም ትልቅ ስብራት ያመጣል። ነገር ግን የዝምታና የማምለጥ ሐሳብ በመጣበት ቁጥር የያሲን ድምፅ በውስጡ ያስተጋባ ነበር። ባወክ ጊዜ ራስን አጥብቃ አታሰቃይ፣ ማድረግ ያለብህን ነገር ብቻ አድርግ ብሎት ያለፈው ቃል። በዚህን ጊዜም ነስር አንድ ነገር ተገነዘበ። ያሲን ከዓመታት በፊት እነዚያን ጥልቅ ቃላት ሲናገር ክስ እያቀረበበት አልነበረም። ይልቁንም ቀደምት መመሪያ እየሰጠው ነበር። ልክ ዳኛው አንድ ቀን ይህን ከባድ ፈተና እንደሚጋፈጥ በእርግጠኝነት ያውቅ የነበረ ይመስል። ስለሆነም ለዚህ አሰቃቂ የህሊና ጭንቀት እስረኛ ሆኖ አንድ ሙሉ ሳምንት አሳለፈ። ነገሮችን በተለያየ አቅጣጫ ሲያወጣና ሲያወርድ ቆይቶም በመጨረሻ ጽኑ ውሳኔ ይዞ ከአልጋው የተነሳበት አንድ ታሪካዊ ማለዳ መጣ። ቀጥታም ወደ ቢሮ ሄዶ በገዛ እጁ አንድ ታሪካዊ ሰነድ ጻፈና በአሮጌ ይፋዊ ማህተሙ አተመው። ከዚያም የከተማዋን ታላላቅ ዳኞችንና የሀገር ሽማግሌዎችን በፍርድ ቤቱ አዳራሽ ከ20 ዓመታት በፊት በያሲን ቢን ዑመር ላይ የሞት ፍርድ ባስተላለፈበት በዚያው ቦታና በዚያው ከፍ ባለ ወንበር ዙሪያ በአስቸኳይ እንዲሰበሰቡ ጥሪ ላከ። በዚያ ግርማ ሞገስ በተላበሰ ማለዳም ነስር ወንበሩ ላይ ተቀመጠ። አሁን ግን ንጹሕ ወይም ጥፋተኛ በሆነ ተከሳሽ ላይ ለመፍረድ አልነበረም። ይልቁንም በሁሉም ፊት ራሱንና ሕሊናውን በይፋ ሊዳኝ ነበር የተቀመጠው። ታላላቅ የከተማዋ ዳኞች፣ በርካታ የሀገር ሽማግሌዎችና የዚህ ያልተለመደ ስብሰባ ዜናን የሰሙ እጅግ ብዙ ሰዎችም ምን ሊፈጠር እንደሚችል ባለማወቅ በጉጉት ተሞልተው ከፊት ለፊቱ ተሰበሰቡ። ነስርም በእጁ የጻፈውን ሰነድ ከፈተና ምንም በማይንቀጠቀጥ ግልጽና ጠንካራ በሆነ ድምፅ ማንበብ ጀመረ። የጉዳዩንም ዝርዝር ከመጀመሪያ እስከ መጨረሻ በጥንቃቄ ያነበበ። ዋናውን ክስ፣ ታሪካዊውን የምስክሮች ቃል እና በእውር ድንብር እምነት የሰጠውን የራሱን የድሮ ፍርድ አነበበ። ከዚያም አዛውንቱ ራፊዕ በሞት አፋፍ ላይ ሆኖ ይዞለት የመጣውን መረጃ እንዲሁም እርሱ ራሱ ባለፉት ወራት ባደረገው ጸጥ ያለና ምስጢራዊ ምርመራ የደረሰበትን ውጤት እና ራፊዕ የተናገረው እያንዳንዱ ቃል እውነት መሆኑን በማረጋገጥ አነበበ። በመሃል ድንገት ሲያቆም ግን አዳራሹን አስፈሪና ጥልቅ የሆነ ዝምታ ውጦት ነበር።
በታሪክ ውስጥ እንደዚያ ቀን ጸጥ ብሎ አያውቅም። እሱም ራሱን ቀና አድርጎ ደረትን በሚያናውጥ ጥልቅ ድምፅ እንዲህ አለ። እኔ የዚች ከተማ ዳኛ የነበርኩት ነስር ቢን ሐሪስ ነኝ። ለ45 ዓመታት ዳኛ ሆኜ አገልግያለሁ። በአላህ ፊትና በዚህ አዳራሽ ውስጥ በተገኛችሁት ሁሉ ፊት እመሰክራለሁ። ከ20 ዓመታት በፊት በያሲን ቢን ዑመር ላይ የተሳሳተና ኢፍትሐዊ ፍርድ አስተላልፌያለሁ። ያሲን ልክ ከነቢዩ የሱፍ ደም ተኩላው ንጹህ እንደነበረው ሁሉ ፍጹም ንጹህ ነበር። በእርሱ ላይ ስፈርድ ስለ እውነታው ምንም አላውቅም ነበር። ነገር ግን እውነታውን አለማወቄ የስህተቱን አሰቃቂነት አይሽረውም። ከባድ ስህተት ተፈጽሟል በማለት ትንፋሽ ለመሰብሰብ ለአፍታ ቆም አለና ይበልጥ ጥልቅና የተረጋጋ በሆነ ድምፅ ቀጠለ። እኔ ዛሬ ከዳኝነት ስልጣኔ በቋሚነትና በማይመለስ ሁኔታ ለቃለሁ። ማንም ይህን እንድጠይቅ ስላስገደደኝ አይደለም። ይልቁንም ታሪካዊ ስህተቱን ለማመን በቂ ድፍረት የሌለው ሰው ለአንዲት ተጨማሪ ሰዓት እንኳን በፍትህ ወንበር ላይ ሊቀመጥ ፈጽሞ አይገባውምና ነው ብሎ የመጨረሻውን ቃል ከመናገሩ በፊት በአዳራሹ ውስጥ ፍጹም የሆነ ድንጋጤና አስገራሚ ዝምታ ሰፍኖ ነበር። በመጨረሻም እንዲህ አለ። በዚሽ ከተማም ሆነ በሌላ ቦታ የቀሩ ያሲን ቤተሰቦች ካሉ የያሲን ቢን ዑመር ስም የዚች ከተማ መዝገቦች ላይ ንጹህ ሆኖ እንደሚጻፍ በእርግጠኝነት እንዲያውቁ ጠይቃለሁ። ይህ ለፍትህ ሲባል ለእርሱ የሚገባው አነስተኛው ነገር ነው በማለት ታሪካዊ ንግግሩን እንደጨረሰ ከፊት ለፊቱ በተበታተኑት ወረቀቶች ላይ ረዥም የመጨረሻ እይታን ወረወረ። ከዚያም እጁን በዝግታ ዘርግቶ ለ45 ዓመታት ፍርዶችን ሲያትምበት የነበረውን ከባድ ማተም አንስቶ በእንጨት ጠረጴዛው ላይ አስቀመጠው። አብሮትም አልወሰደው። ከዚያ ከፍ ካለ ወንበር ተነስቶም በዝግታና በተረጋጋ ሁኔታ ወረደ። በጽኑ እርምጃም ወደ ትልቁ በር ተራመደ። ፈጽሞም ወደ ኋላ ዘወር አላለም። ወሬውም እንደ ሰደድ እሳት በከተማዋና ከተማዋም ውጭ በቅጽበት ተሰራጨ። ሰዎችም የተከበሩት የከተማዋ ዳኛ ስህተታቸውን በይፋ አምነው ከከፍተኛ ስልጣናቸው ለቀቁ ይሉ ጀመር። ይህ በከተማዋ ታሪክ ታይቶ የማይታወቅና በአጎራባሽ ከተሞችም ተሰምቶ የማይታወቅ ክስተት ነበር። የከተማዋ ነዋሪዎችም በሐሳቡ ተከፈሉ። አንዳንዶቹ ነስር ፍትሐዊ የሆነ ዳኛ ሊያደርገው የሚችለውን ብቸኛና ደፋር ተግባር ፈጽሟል ሲሉ፣ አንዳንዶቹ ደግሞ ከ20 ዓመታት በኋላ የሚመጣ የዘገየ እምነት በሟቹ ጣፈንታ ላይ የሚጨምረውም ሆነ የሚቀንሰው ነገር የለም አሉ። ሌሎች ደግሞ የሁኔታውን ግዝበት መቀበል አቅቷቸው ዝም አሉ። እውነተኛው ገዳይ ግን ሁሉም ሰው በተደናገጠበት ሁኔታ የወንጀል ፋይሉ እንደገና ተከፈተ። ባለስልጣናትና የሀገር ሽማግሌዎች በአዲሶቹ ጥብቅ ማስረጃዎች ፊት ለፊት ሲያጋጥሙት በፍጥነት ስነ ልቦናው ተሰበረ። ለ20 ዓመታት በአስፈሪና በሚያስጨንቅ ሸክም ስር ይኖር ስለነበርም የድርጊቱን ዝርዝር በሙሉ አመነ። ከ20 ዓመታት በፊት መሰጠት የነበረበት ፍትሐዊ ፍርድም ተሰጠው። ነስርም ከተማዋን በሙሉ ወደ ኋላው ትቶ ለመሄድ የመጨረሻ ውሳኔውን አሳለፈ። በዚህ አልቆየም። ይልቁንም ጉዞውን በበረሃዋ ጠርዝ ላይ ወዳለችው አንዲት ትንሽና ጸጥታ ወደ ሰፈነባት መንደር አድርጎ ቀላልና የተረጋጋ ሕይወትን መሰረተ። በይፋዊ ስልጣን ዳኛ ሆኖ ለመስራት ግን አንድም ቀን አልተመለሰም። ነገር ግን በየቀኑ ወደዚያች መንደር ትንሽ መስጊድ በመሄድ በእርጋታ ተቀምጦ የሰዎችን ቀላል አለመግባባቶችንና ዕለታዊ ችግሮችን ያዳምጥ ነበር። በሕግና በቅጣት ስልጣን ሳይሆን በልብ ጥበብና በልምድ ይረዳቸውና ግጭቶቻቸውን ይፈታላቸው ነበር። የዚያች የበረሃ መንደር ሰዎችም እውነተኛ በሆነ መተሳሰር ወደዱት። ይሁን እንጂ ይህ የሆነው ግን ቀደም ሲል ታዋቂና ግርማ ሞገስ ያለው ዳኛ ስለነበረ ሳይሆን በዓይኖቹ ውስጥ የሚያንጸባርቅ ሙሉ በሙሉ እንዲያምኑት የሚያደርግ ልዩና ሞቅ ያለ ነገር ስለነበረው ነው። ከጥልቅ ቁስል ብዙ የተማረና ከነፍሱ ጋር የታረቀ የብስለት መንፈስ ይመስል ነበር። በዚህ ሁሉ መሃልም ነስር የያሲንን ቤተሰቦች አልረሳቸው። ሁለቱ ትልልቅ የያሲን ልጆች በአጎራባሽ ከተማ እንደሚኖሩ ሲያውቅም እርሱ ራሱ ፈልጎ ሄዶ ፊት ለፊት አገኛቸው። መጀመሪያ ላይ ምን እንደሚላቸው ወይም ይቅርታውን እንዴት እንደሚጀምር ግን ግራ ገብቶት ነበር። ከታላቁ ልጅ ፊት ለፊት ቆሞም ጸጸት በሚንጠባጠብበት ድምፅ በአባትህ ላይ ያንን ፍትሐዊ ፍርድ ያስተላለፍኩት እኔ ነኝ። ዛሬ አባትህ ንጹሕና ቅን እንደነበር በራሴ አንደበት ልነግርህ መጣሁ። ይህ ይቅርታዬ የሞተውን አባትን እንደማይመልስ አውቃለሁ። ነገር ግን ሙሉውን እውነት ልታውቅ ግድ ይልህ ነበር አለው። ልጁም እንባና እርጋታ በሞላበት አይኑ ረዘም ላለ ጊዜ ተመለከተው። ከዚያም ነስር ፈጽሞ ባልጠበቃቸው ቃላት እንዲህ ሲል መለሰ።
አባታችን ከዚህ ዓለም ከመለየቱ በፊት ዳኛው በመሰረቱ ፍትሐዊ ሰው መሆኑንና አላሁ ሱብሓነሁ ወተዓላ አንድ ቀን እውነቱን ፍንትው አድርጎ እንደሚያሳየው ነግሮን ነበር ሲለው በትክክል በዚያች ቅጽበት በነስር ልብ ውስጥ የነበረው የመጨረሻው የጭካኔና የከባድ ሸክም ምሽግ ተሰበረ። የደከመች ነፍሱንም ታላቅ እፎይታ ሞላት። በዚያች ትንሽና ጸጥታ የሰፈነባት የበረሃ መንደር ውስጥም በቅንነት በወደዱትና ባዘኑለት በርካታ ሰዎች ተከቦ 7 የተባረኩ ዓመታትን ካሳለፈ በኋላ ከዚህ ዓለም በሞት ተለየ። በቀድሞዋ ትልቅ ከተማ መዝገቦች ውስጥ ደግሞ የያሲን ቢን ዑመር ስም ንጹህና ቅን ሆኖ በብርሃን ፊደላት ተጻፈ። ከነስር ቢን ሐሪስ ስም ስር ደግሞ በታላቅ ክብር እንዲህ ተብሎ ተጻፈ። ለ45 ዓመታት በእውነት የፈረደ ሲሳሳት ደግሞ በራሱ ላይ ለመፍረድ የደፈረ ዳኛ። እውነቱን ማየት ከተሳናቸውና የሰውን ሐቅ ከሚመኙት አላህ ያድርገን። የዛሬው ታሪካችን ይህን ይመስል ነበር። ቀጣይ በሌላ ታሪክ እስክንገናኝ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።